ነበርና እና ጌታ እግዚአብሔር ዘመንሽን ይባርክ። በጣም ስላንቺም እግዚአብሔር እጅግ አድርገን እናመሰግናለን። ክብር ምስጋና ለእግዚአብሔር ይሁን። እኔ ምናልባት እዚህ ውስጥ ያላችሁ ቅድም እህቴ ነብይት ብርቱካን እየጠራች ነበር። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ፣ እውነተኛ ውሳኔ ለመወሰን የፈለጋችሁ ሰዎች ካላችሁ በያላችሁበት ቦታ ላይ ተንበርካችሁ ጌታን ይሄን የህይወትን ጌታና አዳኝ የሆነውን ኢየሱስ ክርስቶስን ብትቀበሉት የዘላለም ህይወት ይሆንላችኋል። ከጥፋት ወደ ህይወት ትመጣላችሁና ይህንን ውሳኔ የወሰናችሁ ሰዎች በኋላ እህታችን ትጸልይላችኋለች። አንዳንዶች የምትቀልዱ ሰዎች አላችሁ። እዚህ ሁሉንም ማስገባት አይቻልም፣ ራሱ አይፈቅድም፣ ፕላትፎርሙ አይፈቅድም። ወይ ደግሞ በያላችሁበት አካባቢ ላይ ባሉ የኛ የወንጌላውያን አማኞች ከኢትዮጵያ ውጭ ቢሆንም ከኢትዮጵያም ውስጥ ያላችሁ አጥቢያ አብያተ ክርስቲያናት ሄዳችሁ ጌታን ለመቀበል ትችላላችሁ። ካልሆነም ደግሞ በውስጥ ብታገኙንም ጌታን ለመቀበል ፈቃደኞች የሆናችሁ ሰዎች ካላችሁ ልንጸልይላችሁ እንችላለን እና እግዚአብሔር አምላክ ይባርክ። በጣም ደስ ብሎኛል ሊሆን በጣም ደስ ብሎኛል። እንኳን ለዚህ ለውሳኔ ቀን እግዚአብሔር አበቃ። ክብር ለጌታ ይሁን እና ተባረኩ ወንድሞች እህቶች። በጣም ነው የምወዳችሁ። ቴንኪው። ጸጋ ይብዛላችሁ። ቴንኪው። በውስጥ አወራለሁ፣ ደውላለሁ። ቴንኪው። ማት ሰው ነው ያለው ጌታን የሚቀበል እንዲቀበሉ ደስ ይለኛል። ዛሬ ግን ቀጥል። ችግር የለውም። መጸለይ እንችላለን። እሺ፣ ለጌታን ለሚቀበሉ ሰዎች እንደምታውቀው ወንድምነት ታውቃለህ፣ 7 ቁጥር የጻፉ ሁሉ ሰዎች ጌታ ሊቀበሉ አይደሉም። አንዳንዶቹ የሚቃለዱም አሉ። የሚቃለዱ ስላሉ ኖሮም እዚህ ፕላትፎርም ላይ ለመግባት ይፈልጋሉ እና እኔ እነግርሻለሁ፣ ብዙ የፕላትፎርሙን ብዙ ስለማታውቂው ጌታን ከፈለጉ ራሳቸው ይቀበሉታል። ላዳኝ አድርገው ቅድም ስትጸልይ አብረው ተቀብለዋል ሰዎች። ወይ አንድ ነገር ተናግሬ ስፍራው ለሌላ ሰው ደግሞ ልልቀቅልሽ፣ ሌላ ሰው እንድታስገባ። ይቅርታ ቅዱሴ ሶሪ። ዛሬ ዓለም እየሰማኝ አንድ ነገር ማለት ትፈልጋለሁ። እኔና ዮኒ የምንተዋወቀው እንግዲህ ሶሻል ሚዲያ ላይ ነው፣ በፌስቡክ ነው እኛ የምንተዋወቀው እና ብዙ ሰዎች የሆነ ነገር መናገር ሲፈልጉ ዮኒ የሆነ ነገር ሲያደርግ በፕሮቴስታንት የሚሆን ሌላው የሚሆን ፍሬንድሽ ሰብሊ ፍሬንድሽን ሴይ ሰምቲንግ ፍሬንድሽን አናግሬው፣ አንዳንዱ ደግሞ የሚያሸማቅቀኝ እየመሰለው የሆነ ነገር ስል ዩ ኳሊፋይ ለነ ዮኒ ማኛ ይሉኝ ነበር እና ደስ ይለኝ ነበር። ያኔም ዓለም ያልኳቸውም ሰዎች ስለሚያዳምጡኝ ነው። እዚህ ጋር በጣም ደስ ከሚለኝ ነገር አንዱ እንግዲህ ኢየሱስ ደግሞ ምርጡ ኢየሱስ የተናቀም ሁሉ ከሆነ ቦታ ነው ሁላችንም ሰብስቦ ያመጣንና የዮኒ አደባባይ ላይ ስለታየ ነው። እያንዳንዳችን ደግሞ በየጓዳው ጌታ ሲከፍተው ወይ ዮኒማ ገና አልደረሰበትም እንላቸው። ዮኒ በንግግር ነው፣ ሌሎቻችን ደግሞ በድርጊት የምናደርጋቸውን ጉዳችንን ድብቅ አድርጎ እጥብ አድርጎ ሌላ ሰው አድርጎ ሚዲያ ላይ ሲያቀርበን ወይ የእነንትና ፍሬንድ ይሉን ነበረ። ዛሬ ዓለም ደግሞ እያየ ከፍሬንድነት ወደ ወንድምና እህትነት ላደረሰን ድንቅ ለሆነው በኢትዮጵያዊነት አይደለም፣ በሀበሻነት አይደለም፣ በሰማያዊ ደም ለዋጀንና ላያያዘን ሚክስ ላደረገን ወንድሜ ስልህ ያኔም አላፈርኩብን ፍሬንድ ስባል፣ ዛሬ ደግሞ ወንድሜ የኔ ወንድም፣ በዛ ላይ ደግሞ አንድ ሰፈር ልጆች ነን። ወንድሜ ዮኒዬ አም ሶ ፕራውድ ኦፍ ዩ አም ሪሊ ሃፒ። የኔን አባት የኔን ጌታ የኔን ንጉስ የአንድ አባት ልጆች ስለሆነን ዛሬ ዓለም ሁሉ ይስማልኝ፣ አገር ሁሉ ይስማልኝ። አም ፕራውድ ኦፍ ዲስ። ጌታ ኢየሱስ ይባረክ። እወድሃለሁ፣ ሁላችሁንም እወዳችኋለሁ። የአንድ አባት ልጆች ነን። ሂዝ ማይ ብራዘር። አሁን ተባረኩልኝ። ከፍሬ እንዳልከን ሆነናል። ተባረኩልኝ። ላቭ ዩ ጋይስ። ተባረኩ። እኔም ቦታ ልልቀቅ። በጣም ብዙ ሰው አለ ቤት መግባት የፈለገ። ብዙዎችን አልችልም፣ እኔም መሄድ ስላለብኝ ነው። ትልቁን የጌታ ልጅ መሆኔን እንዲያውቁልኝ። ለምን ብዙ ሰው ኦልሞስት 800 ሺህ የሚሆን ወዳጆችም እንደገና የምደብራቸውም ሰዎች ፎሎ ያደርጉኛል እና ያንን ሁላ ስለማልችል ግን መጥቼ ማሳወቅ ስላለብኝ ለዛ ነው ያንን ያደረኩት። እኔ ብቻ ሳልሆን ሌሎቹም እኔን አይተው እንዲድኑ
ለማድረግ ነው። በክርስቶስ መሆን ሌላ እያልን አለ። በክርስቶስ መሆን ሰላም እንደሚሰጥ በክርስቶስ ስትሆን ሰውን ሳይሆን አምላክህ በክርስቶስ ስትሆን ለሰው የምታዘን እንጂ ሰውን የምታሳዳ አትሆንም። እና ያን ነገርን እንዲያዩልኝ ለማድረግ እንጂ ክርስቶስ በውስጤ ካለ ብዙዎቹ የምትመሰክሩ ናቸው። ግን መኖር ጋር ነው ጥያቄው። እና ክርስቶስ እሱን ረድቶኛል። ስሙ ይባረክ። እሱን ለማለት ነው። ቅዱስ ወንድሜ ቀጥል ሊሆን በፊትም ጀምሮ የኔን ጥሩ ነገር ፖስት የሚያደርግ ወዳጄ ነው እና ለቅዱሴ ቃላት የለኝም። በፊትም ሙሌ ያው እኔ ማለት ነኝ ያው በእንትን እሱ አይሳደብም እንጂ በጨዋታ በምናምን የኔ ኮፒ ነው ሙሌ ወንድሜ። ኤኒዌይስ ወደ ቅዱሴ እንሂድ። ከቤኪ ጋር ስናማ ነበረ እና ከቤኪ ጋር እያወራን ኧረ ዮኒ ፍቅር አስያዘኝ አልኩትኝ እና በጣም በቃ አይዶ ነው ለምን እንደሆነ በጣም በቃ ይሄ የወንድምነት ፍቅር እየጨመረ መጣ እና አሁን የአንድ ዜጋ ማለት የአንድ መንግስት ዜጎች ሆነናል። ጌታ ይባረክ። እኔ አንድ ቃል ተናግሬ ብቻ ከዛ ወርዳሉ ሌሎችም እንዲገቡ። ሮሜ ምዕራፍ 8 ቁጥር 33 ላይ እንዲህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር የሚኮንንስ ማን ነው ይላል። እዚህ ጋር ምንድን ነው የሚለው? የመረጣቸውን እግዚአብሔር የመረጣቸውን ማን ይከሳቸዋል? ብራዘር፣ ሰማይና ምድር፣ አለቅነት፣ ስልጣናት፣ ዙፋናት፣ ጌትነት፣ ልዩ ፍጥረት፣ መላእክት፣ እያንዳንዱ ምድር ላይ ያለ ህዝብ ሁሉ መጥቶ አንተን ሊኮንን ቢፈልግ ማንም አይችልም። ለምን? መጽሐፍ ቅዱስ ሲናገር ዓለም ከመፈጠሩ በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። በምኑ? በፊቱ። በቲክቶክ ፊት ግን ምንድን ነው? 15 ዓመት ተሳዳቢ ነው። ይሄ ሙሉ የ8 ቢሊዮን ህዝብ እንደ አንድ እንጀራ ሆኖ እንደ ትሪ ላይ እንዲቀርቦ ምድር ራሱ የእግሩ መረገጫ በምትሆንበት በእግዚአብሔር ፊት ግን አንተ ምንድን ነህ? ቅዱስ ነህ። ሰው ምንም ይበል፣ ቲክቶክ ምንም ይበል፣ ፖለቲካ፣ ርዕዮተ ዓለም፣ ኢኮኖሚ ምንም ይበል፣ ማህበረሰብ፣ መጽሐፍ ሲናገር እንዲህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸው? ማንም። የሚያጸድቅ እግዚአብሔር ነው አይደለ? የሚኮንንስ ማን ነው? እግዚአብሔር ከጸደቀ ማን ነው የሚኮንነው? እንኳን እግዚአብሔር ፌዴራል እኮ የሾመው እኮ አንድ ሹመኛ እኮ ወደ ወረዳና ወደ ዞን ሲካሄድ እኮ ተንቀጥቅጠው እኮ ነው የሚታዘዙለት ማለት ነው። ስለዚህ የመረጠ እግዚአብሔር ነው፣ የሚከስ ማንም የለም። ይህን ተናግሬ ልጨርስ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ? ለቀጣይ ህይወትን ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ? ብዙ ጊዜ ይህንን ቃል ሰዎች የሚረዱት እኛ ለክርስቶስ ያለንን ፍቅር አድርገው ነው የሚያስቡት። ኖ ክርስቶስ ለእኛ ያለውን ፍቅር ነው ይሄ መጽሐፍ የሚናገረው። ከዛ እንዲህ ይላል፣ ይህም እንዲህ ተብሎ እንደተጻፈ ስለ አንተ ቀኑን ሁሉ እንገደላለን። አሁን መገደል በኮሜንት ነው የምትገደለው። የሆንዬ በአካል መጥተው ላይገሉ ይችላሉ። በኮሜንት ነው የምትገደለው። እንዲህ ይላል፣ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አልና ምን እንደሚል ታውቃል? በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። አይታል። ከክርስቶስ ፍቅር ማን ይለየናል ሲል ክርስቶስ እኛን ከያዘበት ፍቅር እንጂ እኛ ክርስቶስን ከያዝንበት ፍቅር አይደለም። ለምን? እኛ የያዝንበት ፍቅር ብዙ ጊዜ ሊላላ ይችላል። እርግጠኛ የምንሆነው በተወደድንበት ፍቅር ነው። የትም ብትገባ የማይለቅ መልኩ